መንፈሳዊነት ማለት የሰው ልጅ ሌላኛው ባህሪው ማለት ነው። ሰው ልጅ የስጋ ባህሪ አለው። ለምሳሌ እኔ ስበላ ለስጋዬ ነው፣ ስጠጣ ለስጋዬ ነው። ደግሞ ከስጋ ከፍ ያለ ፍላጎት አለን አይምሮአዊ። ለምሳሌ ፊልም ሳይ አይምሮዬን ለማሳረፍ ነው። አልወፍርም ፊልም አይቼ፣ ምግብ በልቼ ልወፍር እችላለሁ። መጽሐፍ ሳነብ ለአይምሮዬ ነው፣ የሆነ ምግብ ያገኛል፣ የአይምሮ ምግብ ነው መጽሐፍ። ከዛ ደግሞ ከፍ ያለ ነገር አለ፣ ሶል የምንለው ነፍስ። ነፍስ ደግሞ ትልቅ ነገር ትጠማለች። ምን ትጠማለች ካልከኝ፣ የተረጋጋ ነገር፣ ጸጥ ያለ የሆነ ህይወት የሚዘራ ከፍ ያለ ከአይምሮአዊ ከስጋዊም ነገር ከፍ ያለ ነገር ትጠማለች ነፍስ። መንፈሳዊነት የሚያስፈልገን ነው። መንፈሳዊ የምትሆኑ ደግሞ ነፍስህን ከፈጠራት ጋር ጥሩ ኮኔክሽን ስትፈጥር። ምን ማለት ነው? ሸክላ ሰሪው ከሸክላው በላይ ይጠበቅበታል፣ ጠንቅቆ ያውቀዋል። አንተ ሸክላው ነው፣ ሸክላ ሰሪው ፈጣሪ። አየህ፣ ነፍስህ ጥሟን እንድታረካ የምትፈልግ ከሆነ ከሸክላ ሰሪ ጋር መገናኘት አለብህ። የእሱን ድምፅ መስማት አለብህ። የእሱን ድምፅ የምትሰማው በጸጥታ ውስጥ ይሆናል። ሜዲቴት በማድረግ አብዝተህ በማሰብ ሊሆን ይችላል፣ ወይ ደግሞ ምስጋና በማቅረብ ሊሆን ይችላል። በምስጋና ውስጥ ሌላ ዓለም ውስጥ ገባለህ። በነገራችን ላይ ሰው እያመሰገነ መጨነቅ አይችልም። እያመሰገነ ሌላ ሐሳብ ማሰብ ይችላል። በምስጋና ውስጥ ትልቅ ኮኔክሽን ትፈጥራለህ። ወደ መንፈሳዊ ዓለም ለመሄድ ብዙ መንገዶች አሉ። ሃይማኖታዊ ሪቹዋሎች፣ ሃይማኖታዊ ስርዓቶችን መከተል ሊሆን ይችላል። መጸለይ፣ ማመስገን፣ መስገድ ወደዛ ሊወስድህ ይችላል። ሜዲቴት ማድረግ፣ ቁጭ ብሎ ማሰብ ሊሆን ይችላል። አንተ ግን የሚቀልህን ተጠቀም። ግን ያስፈልጋል ግዴታ። ብዙዎቻችን የስጋው ላይ ቆመናል። በቃ ምንበላውን እንበላለን፣ ምንጠጣውን እንጠጣለን፣ እንሰራለን፣ ወተን እንገባለን። ለአይምሮ ትንሽ እናስባለን። ለአይምሮአችን ስንል እናርፋለን፣ ፊልም እናያለን። አይምሮአችንን መጽሐፍ እንኳን አንብበን አንመግበውም። ከዛ ደግሞ ከፍ ስንል ለነፍሳችን ማሰባለን፣ ነፍሳችን ማረፍ። ባይዘው የመጨረሻው በህይወት ውስጥ የምትወርሰው በቃ የመጨረሻው የህይወት ግብ መሆን ያለበት የአይምሮ ሰላም፣ እፎይ ማለት በቃ እንዴ ሮጠህ ብዙ ነገር አሳክተህ እኮ መጨረሻ ላይ ትልቁ ፍላጎት ከምትወዳቸው ሰዎች ጋር ሆነ እፎይ ተመስገን ብለህ በቃ በሰላም መኖር። ምን እበላለሁ፣ ምን እሰራለሁ፣ ምን አደርጋለሁ ምናምን ሳትል መኖር እኮ ነው ትልቁ ጥማት። መንፈሳዊነት የሚሰጥህ እሱ ነው። እፎይ እንድትል ያለ ምንም ምክንያት እንድትደሰት። አሁን ደስታችን ጊዜያዊ ነው ብዙ ጊዜ። ለምን? ከሆነ ነገር በኋላ ነው ደስታችን። ምክንያት አለ። ይሄን ካገኘው እደሰታለሁ፣ ካላገኘህስ አትደሰትም ማለት ነው። ስታገኝ ትደሰታለህ፣ ካገኘህ በኋላ ደግሞ ደስታ ይቀንሳል። ለምን? ሌላ ነገር ደግሞ ትፈልጋለህ። ሚሊዮነር ኮንኩ እደሰታለሁ ካልክ አሁን ደግሞ በጣም መልታይ ሚሊዮነር ቢሊዮነር ሰው እደሰታለሁ ትላለህ። ደስታ አያልቅም። እውነተኛ ደስታ ግን ያለው የቱ ጋር ነው? በመፈለግ ውስጥ አይደል? ከውስጥ በሚመነጭ ደስታ፣ ምንም ነገር ሳትጠብቅ ምንም ነገር ሳታገኝ በሚኖር ደስታ። መንፈሳዊነት የሚሰጥ ትልቁ ስኬት ከምንም ሳትጠብቅ ደስተኛ መሆን ነው።